ግን የተዛባ ጥያቄ ሲነሳና ምላሹ ማፍረስ ሲሆን ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርገዋለች። 10 ሚሊዮን ገደማ የሚጠጋ ህዝብ የሚኖርበት የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ለምን? የተከተሉት የመረጡት መንገድ አፍራሽነት። እኛ ደግሞ እጅግ የገዘፈ በገንዘብም በሐሳብም በአሰራርም የሚገዝፈውን ህዳሴ ከነስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ለምን? ስለጨረስ ነው። ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተወው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሁኑ ነው። ለስኬት ለመሻማት ጊዜ የለውም የመደመር መንግስት፣ ማሳካት ስለሆነ ግቡ። ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ለዚህ ነው ሐውልቱ ላይ መላ ኢትዮጵያን በሚወክል መልኩ የብዙዎቹን ምስለ ቅርጽ የያዘ ሐውልት መገንባት ያስፈለገበት ምክንያት ህዳሴ የመላ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር የኩራት ምንጭ ስለሆነ ሽሚያው የወለደው ድል ስለሆነ አሳክተን በድል ላይ መሻማት የተሻለ ስለሆነ አሳበን ከመተው የነበረውን ጭቅጭቅ ድምዳሜ እንዲያገኝ እኔ በግሌ ህዳሴን በሚመለከት ከመላው ኢትዮጵያውያን አንጻር የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ማለት እወዳለሁ። አንደኛው የመጀመሪያው መነሻ ነው። ይሄንን የመደመር መንግስት የኋልዮሽ ተጉዞ ከዳሰሰ በኋላ መዳረሻውን ደግሞ ይተልማል። ደህንነትን መጸየፍ ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው ያለው? ባዶ ምኞት ከሆነ፣ ትጋት የሌለበት ምኞት ከሆነ፣ በንድፍ ያልታገዘ በተቋም ያልታገዘ ምኞት ከሆነ ምኞት ደግነቱ ቦግልም ነው። ዛሬ እንመኛለን፣ ነገ እንረሳለን። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። ይህ ፍላጎት የመፈጸም ብቃት እንዳለን ሳያረጋግጥ አይነሳም። በዚህ ጽሑፍ ላይ ቀደም ሲል ሪቪው ያደረጉ ወንድሞቼ እንዳነሱት ዕውቀት በሁለት መንገድ ሊገኝ ይችላል። አንደኛው በኢንፎርሜሽን በመስማት በማንበብ በመጠየቅ ዕውቀት ሊገኝ ይችላል። ሁለተኛው የዕውቀት ማግኛ መንገድ ግን የተግባር ልምምድ ነው።
የዚህ መጽሐፍ ውጤት ከሰማነው ካነበብነው ብቻ ሳይሆን በተግባር ስንሞክር ካየነው ውጣ ውረድም ጭምር ስለሆነ ብዙዎች የሚማሩበት የሚያሳድጉት የበለጸገች ኢትዮጵያ ለማየት የሚተጉበት እንደሚሆን ጥርጥር የለውም። የመፈጸም ብቃታችንን በብዙ መንገድ አይተናል። የኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለመምሰል ሞክረናል፣ ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ለምሳሌ አረንጓዴ አሻራ። አረንጓዴ አሻራ በጥቁር ሕዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊየን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። እያንዳንዱ የጥቁር ዘር እንደሚችል፣ እንደሚያስብ፣ እንደሚቀናጅ ተሰናስሎም ትልቁን ነገር ማሳካት እንደሚችል አንድ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛ፣ ቅድም ያነሳሁት ህዳሴ በትውልዶች መካከል ሳይቆም፣ በገንዘብ እጥረት ሳይቆም፣ በኮሮና ሳይቆም፣ በጦርነት ሳይቆም ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን፣ ሳይበደር፣ ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ቅድም ወንድሜ ጌታቸው እንዳነሳው አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። እግረ መንገድ የጌታቸውን ኮንሰርን ለመጋራት ምንም ነገር በቤታችን ጀምረን ቤታችን ላይ ማብቃት የለበትም። የኛ ሞቶ ያኔ ጌታቸው ወጣ ብሎ ነው እንጂ ከቢሮ እስከ ከተማ ከከተማ እስከ ሀገር ይል ነበር። ቢሮአችን፣ ግቢያችን፣ ሰፈራችን ከዛም አዲስ አበባችን ያል ነው። ነገር ግን ዛሬ የኛ ስህተት ሆኖ ይሆናል እንጂ ወንድሜ ጌታቸው